ካትበል አክሽን በል አክሽን ይህን ቪዲዮ እንግዲህ የምንሰራላችሁ ውድ ተከታታዮቻችን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ብዝት ይበልላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። አነቃቂ ነገር ለመናገር ዝግጁ አይደለንም። አስተማሪ ነገር ለመናገር ያው ዝግጁ አይደለንም። ነገር ግን ምን አይነት ነገር አስፈላጊ እንደሆነ እየገባን እድሜያችን እየሄደ ነው ያለ ነው። በተለይ ወጣቶች ልትከታተሉት ይህን ቪዲዮ እስከ መጨረሻው ተጠቃሚ ልትሆኑ ትችላላችሁ ሳይሆን ትሆናላችሁ። አሁን ምን መሰላችሁ፣ አንድ ነገር ለመጀመር መሞከር ብቻ አይደለም አስፈላጊነቱ፣ ቀጥታ ስራውን ወደ ገደለው መግባት አለባችሁ። እንዴት ወደ ገደለው እንገባለን ምናምን ነገር ካላችሁ የሆነ ስራ አሰባችሁት አይደለ? በቃ ያዛ ስራ ላይ ፎከስ ማድረግ፣ ያን ስራ ብቻ መከታተል። በቃ አይታችሁት የሰራውን ሰው ተቀይሮ አልተቀየረ የሚለውን ሰርች ብታረጉ ይመከራል። ነገር ግን በቃ የሆነ ስራ ላይ ፎከስ ታደርጋችሁ በእርግጠኝነት ትልቅ ሰው ደረሰበት ቦታ ላይ ልደርሱ ትችላላችሁ። ማንኛውም ሰው ተቀምጦ ሊቀየር አይችልም። የቤተሰብ ውርስ ቢኖርህም ልትቀየር አትችልም። ልታጠፈው ትችላለህ እንጂ በራስ አይምሮ የመጣ ነገር ግን እያሳደግከው ትሄዳለህ። እና ማንኛውም ነገር እንደ ማንኛውም ሰው ለመድረስ ሁላችንም እንግዲህ ቆርጠን ተነስተናል። የእኛ ስራችን ከዚህ በኋላ ማራት ማለት መስራት ምናምን ላይሆን ይችላል። ቪዲዮ አስተማሪ ነገሮችን ሰርች እያደረኩ ለእናንተ ለተከታታዮቼ የሚለቀቅ ይሆናል። ይህን ቪዲዮ ፎሎ አድርጉት፣ ሰብስክራይብ ታደርጉት ይመረጣል። ዩቲዩብ ላይ ነው የሚለቀቀው። ባይዘው ነገ 2 ሰዓት ተኩል ይለቀቃል። በተስፋ ጠብቁ። ዋው